ጤና ይስጥልን። የወቅታዊና እውነተኛ መረጃዎች መድረክ ከሆነው ከዓለም መድረክ ቻናላችን የዛሬውን ዕለት ሰኔ 19 ቀን 2018 ዓ.ም ሰበርና አንገብጋቢ ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። ዛሬ በዓለም አቀፍ ዙሪያ ከፍተኛ መነጋገሪያ የሆኑ ዋና ዋና ጉዳዮችን መረምራለን። ዓለም አቀፍ ደረጃ በጋዛ ሰርጥ የተከሰተው እጅግ አሳሳቢ የረሃብ አደጋ፣ በተባበሩት መንግስታት ድርጅት የቀረበው አዲስ የሴቶች ዲጂታል ተጠቃሚነት ክፍተት፣ እንዲሁም በታላላቅ ሀገራት መካከል የተፈጠረውን አዲስ የዲፕሎማሲ ፍጥጫ። እስከ ውይይቱ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ መረጃዎቹ እንለፍ። ወደ ዓለም አቀፍ መረጃዎቻችን ስንሻገር በጋዛ ሰርጥ ያለው የሰብአዊ መብትና የረሃብ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን አዳዲስ ዓለም አቀፍ ሪፖርቶች አመልክተዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የወጣው መግለጫ እንደሚያሳየው በጋዛ የሚገኘው አጠቃላይ ህዝብ ማለት ይቻላል ለከፍተኛ የረሃብ አደጋ ተጋልጧል። የተመድ ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ባቀረቡት ዓለም አቀፍ ሪፖርት በጋዛ ሰርጥ እየደረሰ ያለው የንብረት ውድመት፣ የሕክምና እጥረትና የምግብ አቅርቦት መስተጓጎል በአስቸኳይ መፍትሄ ካልተገኘለት ሰብአዊ ቀውሱ ሊቀለበስ የማይችል ደረጃ ላይ እንደሚደርስ አስታውቀዋል። በመቀጠል በተባበሩት መንግስታት ድርጅት የወጣ ሌላው ዓለም አቀፍ ሪፖርት በዲጂታል ቴክኖሎጂ አጠቃቀም ረገድ በጾታዎች መካከል ስላለው ሰፊ ክፍተት ያሳስባል። ኮሚሽነር ቮልከር ተርክ እንደገለጹት በአሁኑ ወቅት በዓለም ዙሪያ ካሉ ሴቶች መካከል 1/3 የሚሆኑ ወይም ወደ 1.2 ቢሊዮን የሚጠጉ ሴቶች አሁንም የኢንተርኔት እና የዲጂታል ቴክኖሎጂ ተጠቃሚ መሆን አልቻሉም። ይህ የዲጂታል ክፍተት ሴቶች በትምህርት፣ በስራ እና በኢኮኖሚ እኩል ተጠቃሚ እንዳይሆኑ ትልቅ ማነቆ የሆነባቸው በመሆኑ የዓለም ሀገራት የሴቶችን ቴክኖሎጂ ተደራሽነት ለማድረግ ልዩ ትኩረት መስጠት እንዳለባቸው ሪፖርቱ በጥብቅ አሳስበዋል። በመጨረሻም በዓለም አቀፍ የኢኮኖሚ መድረክ ላይ የተመዘገበውን አዲስ መረጃ እንመለከታለን። በታላላቅ የነዳጅ አምራች ሀገራት ውሳኔና በዓለም አቀፍ የጂኦፖለቲካ ውጥረት ምክንያት ነዳጅ ዋጋ መዋዠቅ ማሳየቱን ቀጥሏል። ይህ ሁኔታ በተለይ በማደግ ላይ ባሉ ሀገራት የገበያ ዋጋ ሁኔታ የውጭ ንግድና መጠነኛ ጫናዎችን እያሳደገ መሆኑ የተገለጸ ሲሆን የዓለም ባንክ ሀገራት የውስጥ ፊስካል ፖሊሲያቸውን እንዲያጠናክሩ መክሯል። የተከበራችሁ የዓለም መድረክ ተመልካቾች ለዛሬ ያዘጋጀንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። በተለይም በጋዛ ስላለው የረሃብ ቀውስ ያላችሁን ሀሳብ በኮሜንት መስጫው ላይ እንድታጋሩ እንጋብዛለን። ቪዲዮውን ላይክ ማድረግና ለሌሎች ሼር ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።